ሰላም በያላችሁበት የጌታ ጸጋ ይብዛላችሁ። ቤዛ ማለት ምን ማለት ነው? በኦሪት ዘጸአት ምዕራፍ 30 ቁጥር 12 ላይ እንደዚህ ይላል፣ አንተ የእስራኤል ልጆች ቁጥርን ተቀብለህ በቆጠርኳቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርኳቸውም ጊዜ ከእነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ ይላል። ቤዛ ማለት የሚከፈል ክፍያ ወይም ደግሞ ካሳ ማለት ነው። ስለዚህ በብሉይ ኪዳን የሚኖሩ እስራኤላውያን ወይም በሙሴ ሕግ የሚኖሩ እስራኤላውያን መቅሰፍት እንዳይመጣባቸው ለነፍሳቸውን ክፍያ ያቀርቡ ነበር። እሱም ፍየል፣ እንደዚሁም ህብስት የመሳሰሉትን ነገሮች መቅሰፍት እንዳይመጣባቸው ለነፍሳቸው ክፍያ ይከፍሉ ነበር። በአዲስ ኪዳን አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንደዚህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነት ነበረ ይላል። ስለዚህ በአዲስ ኪዳን ደግሞ ኢየሱስ ክርስቶስ ለሰው ልጆች የሚከፈል ክፍያ ከፈለ፣ ቤዛ ሆነልን ማለት ነው። ስለዚህ ቤዛችን ክርስቶስ ኢየሱስ ነው። ፍጡራን ቤዛ ሊሆኑ አይችሉም። ቅድስት ድንግል ማርያም ቤዛ ልትሆን አትችልም። ፍጡራን ሊከፍሉ አይችሉም። መክፈል ቢችሉ ኖሮ ክርስቶስ ኢየሱስ ባልመጣ ለራሳቸው በከፈሉ ነበር። ስለዚህ ሰው ወደዚህ አስተሳሰብ ቢመጣ ደስ ይለኛል።